ሰላም ሰላም ዛሬ ደግሞ ሌክሲካል አናሊሲስን እንቀጥላለን። ኮምፓይለር ዲዛይንን ነው። ሌክሲካል አናሊሲስ ምንድን ነው? እንግዲህ ኦኬ ይህን ከመናገር በፊት ያው ኮምፓይለር በሁለት ይከፈላል ብለናል። የመጀመሪያው ሌክሲካል አናሊሲስ፣ ሁለተኛው ሲንታክስ አናሊሲስ ነው። ማለት አናሊሲስ ፌዝ እና ሲንቴሲስ ፌዝ ማለት ነው። ሶሪ አናሊሲስ ፌዞች እነዚህ ናቸው፣ ሲንቴሲስ ፌዞች እነዚህ ናቸው ብለን ብናስብ እነዚህ አናሊሲስ ፌዞች ውስጥ ምን ምን አሉ? ሌክሲካል አናሊሲስ፣ ሲንታክስ አናሊሲስ እና ደግሞ ምን ሴማንቲክ አናሊሲስ አለው ማለት ነው። ስለዚህ ከነዚህ ከአናሊሲስ ፌስ ውስጥ ከመጀመሪያው ኮምፓይለር ልክ ሲጀምር ከመጀመሪያው ፕሮሰስ ውስጥ አንደኛው ማነው? ሌክሲካል አናሊሲስ ነው ማለት ነው። ምንድነው ሌክሲካል አናሊሲስ ሲባል? ዘ ፈርስት ፌዝ ኦፍ ኮምፓይለር ነው። ኮምፓይለር የፈርስት ፌዝ ነው። ዘ ኢንፑት ኢዝ ሃይ ሌቨል ላንጉጅ ፕሮግራም። ሃይ ሌቨል ላንጉጅ ፕሮግራም ምንድነው? ይቀበላል ማለት ነው። ፕሪፕሮሰሰሩ እዚህ ጋር ፕሪፕሮሰሰሩ እነዚህ ኢንክሉድ የሚደረጉ ፋይሎችም ምናምን ኢንክሉድ አርግቶ ለኮምፓይለሩ ይሰጣል። ለኮምፓይለሩ ይሰጣል። ዘን ኮምፓይለሩ የመጀመሪያው ፌዝ ምንድን ነው? ሌክሲካል ፌዝ ነው። ሌክሲካል ፌዙ ነው ይሄ ሃይ ሌቨል ፕሮግራም ከፕሪፕሮሰሰሩ ተቀብሎ የሚወስደው ማን ነው ማለት ነው? ሌክሲካል አናሊሲስ ይሄኛው። ከዛ አውትፑቱ ምንድን ነው? ቶክን ነው። ኢንፑቱ ምንድን ነው? ፕሮግራም። አውትፑቱ ምንድን ነው? አውትፑቱ ቶክን። ሌሴ ይሄ በቃ ሌክሲካል አናሊሲስ ነው ብላችሁ አስቡት ማለት። ስለዚህ አውትፑቱ ምንድን ነው? ቶክን ምንድን ነው እናየዋለን። ስለዚህ ስትሪፕ ኦፍ ብላንክስ ባይገርማችሁ እዚህ ጋር ቶከን ሲወጣ ምን ያደርጋል ማለት ነው? ብላንኮች አሉ፣ ባዶ ስፔሶች ማለት ነው። ታቦች፣ ኒው ታቦች፣ ኒው ላይንስ፣ ኮመንቶች ምናምን እንዳለ ኢሊሚኔት ይደረጋሉ ማለት ነው። ከዛም በኋላ እያንዳንዷ ነገር ምን ትደረጋለች? ኢሊሚኔት ትደረጋለች። ከዛ ኪፕ ትራክ ኦፍ ላይን ነምበር። ስለዚህ ላይን ነምበሩን ደግሞ እያንዳንዷን ኪፕ ትራክ የቱ ጋር አሁን አይደንቲፋየር ምናምን እያለ ይከፋፍላል። እያንዳንዱ የቱ ጋር እንደሆነች ላይን ነምበሩን ኪፕ ትራክ ያደርጋል ማለት። ስለዚህ ሌክሲካል አናሊሲስ ፌስ ይሄ ነው ማለት። ሃይ ሌቨል ፕሮግራም ይቀበላል፣ ከዛ ምን ቶክንን ያወጣልናል ማለት ነው። ምንድን ናቸው ቶክን? ፓተርን እና ሌግዚም የምንላቸው ሀሳቦች አሉ። ለምሳሌ እኔው አንድ አናሎጂ ልስጣችሁ። ለምሳሌ ከለር ውስጥ ጥቀሱልኝ ምን ምን አለ? ሬድ አለ፣ የሎ አለ፣ ብሉ አለ፣ ብዙ አይነት አለ። ስለዚህ ይሄ ከለር ምንድነው የምንለው? ቶክን እንለዋለን በዚህ ሴንስ ማለት ነው። ከለር የምንለው ቶክን። ሌግዚም የምንላቸው ሬድ ምንድነው ለብቻው ሌግዚም፣ የሎ ምንድነው ሌግዚም፣ ብሉ ምንድነው ሌግዚም ነው። ፓተርን ደግሞ ለከለር የሚባሉት እነዚህ ናቸው ብሎ የሚነግረን ማለት ነው። ሩል ነው። ስለዚህ ሬድ አሁን እንደዚህ ባህሪ ያለው ኦኬ ሬድ ስለዚህ ከለር ነው። የሎ እንደዚህ ባህሪ ያለው ስለዚህ የሎ እንደዚህ ነው። ይሄን ክራይቴሪያ ካሟላ ይሄን ሩል ካሟላ ምንድነው ማለት ነው? ከለር ነው የሚል ዲስክራይብ የሚያደርግልን ሩል ነው ማለት ነው። ፓተርን እስቲ ነው ቶክን ስትሪንግ ኦፍ ካራክተር። what does it mean string of character? ስትሪንግ ራሱ እኮ ሲኩዌንስ ኦፍ ካራክተር ማለት ነው። let's say it's a sequence of character እንበል which are logically belong together አንድ ላይ ሎጂካሊ ስናያቸው አንድ ላይ የሆኑ belong togetherዎችን የሚይዝልን ቶክን ይባላል ማለት። string of ካራክተሮች ተወስደው ለምሳሌ ሬድ እና የሎ ሁለቱም የከለር እንትን ናቸው። ስለዚህ ሎጂካሊ ቢሎንግ ያደርጋሉ እንደዚህ የሚያደርጉ ማለት። ስለዚህ string of character ሬድ ዋይ ብሉ እያደረገን ሲኩዌንስ ቱ ስለምንጻፍ ሬድ ዋይ ምናምን የተባለ ማለት። ሌላኛው ክላስስ ኦፍ ሲሚላር ሌግዚም። የሲሚላር ሌግዚሞች ክላስ ነው። ሪል ለምሳሌ ሬድ፣ የሎ፣ ብሉ ሁሉም የከለር ዘሮች ናቸው። በዚህ እነዚህ ክላሳቸው ማለት ነው ከለር ነው ማለት። ስለዚህ እነዚህ ነው ያው ቶክን የሚባሉት። አይደንቲፋየር የሚባል አለ። አይደንቲፋየር አሁን ምንድን ነው የሚይዘው ከተባለ ብዙን ጊዜ ሌተር ፎሎዊድ ባይ ነምበር ነው። አይደንቲፋየር ሌተር ፎሎዊድ ባይ ነምበር። እሺ ኪወርዶች ደግሞ ያው አንድ ፕሮግራሚንግ ላንጉጅ የራሱ ኪወርዶች አሉት። ለምሳሌ ዋይል፣ ኢፍ፣ ፎር፣ ሉፕ ምናምን፣ ፎር ምናምን። ሌሎቹ ኮንስታንቶች እነዚህ ቁጥሮች ምናምን ሊሆናል። እነዚህ የቶክኖች ዘሮች ናቸው። እንግዲህ ፓተርን ኤሮል ነው ብያቸዋለሁ። ህግ ነው፣ በቃ ህግ ነው። ስለዚህ ለምሳሌ አንድ ቁጥር ከለር ነው እንዴ? አይደለም። ለምን? ምክንያቱም ከአንድ ቁጥር ከለር ስላልሆነ የከለር ህግን አይማል። ከለር ለመባል እንደዚህ ልክ ከብርሃን ጋር ምናምን ሪፍሌክት አድርግቶ የሆነ እንትን የሚሰጥ ነገር ነው። ቁጥር ነው፣ መቁጠሪያ ቁጥር ነው። ስለዚህ ሩል ከሆነ ያንን
ቶክን ዲስክራይብ የሚያደርግልን ሩል ፓተርን ይባላል። ሌላው ሌግዚም ነው። ሲኩዌንስ ኦፍ ካራክተር ዛት ማርጅድ ባይ ፓተርን ቱ ፎርም ቶክን። ስለዚህ ይሄ ምንድነው? ሌግዚም ሲኩዌንስ ኦፍ ካራክተር ማርጅድ ባይ ፓተርን ቱ ፎርም ቶክን ለመደረግ የሚጠሩ ማለት ነው። ስለዚህ እነዚህ ሬድ የሎ ምናምን ሌግዚም እንላቸዋለን። ክላሲፊኬሽን ኦፍ ቶክን እንግዲህ አንዳንድ እዚህ ላይ ያው የተለያየ አከፋፈል አለ። ሌሎች ቦታዎች ላይ ስታዩ የተለያየ ልታዩ፣ ግን በዋነኝነት አይደንቲፋየር አይቀርም። ያው በፕሮግራመር ነው ቹዝን የሚደረገው። ኪወርድ አይቀርም። ኦልሬዲ ፕሮግራሚንግ ላንጉጅ ላይ ሰፓሬተርን አንዳንድ ቦታዎች ላይ ፓንክቹዌተር ተብሎ ሊገኙ ይችላሉ። እነዚህ ፓንክቹዌሽን እነዚህ ሰሚኮለን ምናምን ብሬስ ፓረንተሲስ ሰሚኮለን ብሬስ ምናምን እነዚህ ከሰፓሬተር ውስጥ የሚገቡት። ኦፕሬተሮች ደግሞ የምንላቸው ኦፕሬት አርጊመንቱን እና ፕሮዲውስ ሪዛልት፣ ለምሳሌ አርኪሜቲክ ኦፕሬተር ፕላስ ማይነስ ሪሌሽናል ኦፕሬተር ምናምን የምንላቸው ማለት ነው። ሌሎቹ ሊትራሎች ናቸው። ሊትራል የምንላቸው እነዚህ ኑሜሪክስ ቴክስታል ሊትራልስ ደግሞ የምንላቸዋል። ሄሎ ወርልድ ምናምን። ለምሳሌ ቡሊያም ምንድን ነው? ቡሊያም ወይ ፎልስ ነው ወይ ትሩ ነዋ። ልክ እነዚህ ሊትራሎች እንላቸዋለን። ቴንኪዩ